سناء تروي حديثا مريقا وضياء ተጧቸውም ለምን ሌላው ሙእሚን ከራማ ያልታየለት ከሱ ሊበልጥ ይችላል። ከራማ መታየት አይደለም ሰውን የበላይ የሚያደርገው ማለት ነው። እንዳውም አንዳንድ ጊዜ ضعيف الإيمان ለሆኑት አላህ ሞራላቸውን ለመጠገን እንዲበረቱ ብሎ ሊሰጣቸው ይችላል። ቀውየል ኢማን የሆነውን ላይሰጠው ይችላል። ምክንያቱም ባይሰጠውም አላማውን ያወቀ ስለሆነ ያ በኢማኑ የተረጋጋውን ብዙ ጊዜ ከራማ አይታይበትም ማለት ነው። አንዳንድ ሰዎች ግን የተለያዩ እንግዲህ ትንሽ ኢማን ይኖራቸውና ትንሽ ችግር ካጋጠማቸው አንድ ነገር እንትላላቸው ይረበሻሉ። ያኔ አይዞህ አለሁ ለማለት እንዲረጋጋ ብሎ ሊሰጠው ይችላል። ስለዚህ ከራማ የታየለት ሁሉ ከሰው በላይ ነው ብላ አትውሰደው። ምናልባትም ከሰው በታይ ሊሆን ይችላል ማለት ነው። ሌሎችን አላህ ፍቃዱ ሆኖ ቢሰጣቸው ኑሮ ከዛ በላይ ነበር፣ ወደፊት ለአኺራ ደግሶላቸዋል ማለት ነው። ቅድም እንዳልኩት እንግዲህ ሷሃቦች ላይ ብዙ ጊዜ በጣም የሚጋነን ነገር አልተከሰተም። አፍዶሉል በሸር ባደ ነብይ አቡበክር ናቸው። አቡበክር ከራማ እንዲያርገው እንዲብለው ብሎ የሚወራ ነገር የለም ማለት ነው። የላቸው ማለት አይደለም፣ አላቸው። ግን ለሌላው ሰው እንደሚጋነነው የሚጋነን ነገር የለም ማለት ነው። ሙስን ነገር ነው። ለምን ከዛ በላይ አላህም መስክሮላቸዋል፣ ነብዩ መስክረውላቸዋል። ባደ ነብይ ያለ هذا الامه ቁንጮ መሆናቸውን ከመሆኑም ጋር ግን በየሀገሩ ዶሪ ከተሰራለት ሰው የሚወራው ነገር ሲታይ አቡበክር ወዛ ቦታ ምንም አታገኝም ማለት ነው። ዑመርም እንደዛው፣ ዑስማንም አልይም እንደዛው ናቸው። እነዚህ እንግዲህ ኸይረ በሸር ናቸው። እንደገና አሸረቱል ሙበሸር ቢልጀና የሚባሉ አሉ፣ አስሐቡል በድር የሚባሉ አሉ፣ አስሐቡል በይዓቱል ኩብራ የሚባሉ አሉ። እነዚህ ሁሉ በጀነት የተመሰከረላቸው ናቸው። ግን በየነስ ወከፋቸው እንደዚህ አድርገው እንደዚህ ብለው ተብሎ የሚቀሰስ ነገር የላቸውም። ሌላው ግን እዚህ ይግባ የማይባል ተራ ሰው አጋና በቃ እሱ እኮ ያለው በቃ እሱ የመረቀው ምሩቅ ነው፣ እሱ የረገመው እርጉም ነው። በቃ በአካባቢው እንኳን ስትሄድ እግርህ እንኳን ኮጭቀጭ እንዳይል ቀስ ብለህ ትባላለህ ማለት ነው። በነብዩ አጣዩ ስከር እንደዛ ይባልም ነበር። ስለዚህ ወላ ተቂዱነ ፊም አንሁም አፍዶሉ ሚን ገይሪሂም የተለየ ከራማ ስላሳዩ ብቻ ተሌላው ካላሳየው ሰው የበለጡና የተሻሉ ናቸው ብሎም ቦታ ይሰጧቸው መማን ነው። ታለውም ጥሩ ነው አልহামዱሊላህ ማሻአላህ አላህ ይጨምርለት ኸይር ነው የምትለው እንጂ እሱ ከኛ በላይ ነው ብለህ ራስ ላይ ልታወጣው አይገባም ማለት ነው። በል ሁናከ ሚን አውሊያኢ ላሂ መን ሁወ አፍዶሉ ሚንሁም ከራማ ከሚወራላቸው ሰዎች ሁሉ ጎን አላህ Subhanahu Wa Ta'ala ከነሱ የበለጠ ተቅዋ የሰጣቸው ሰዎች ኢማን ያላቸው ሰዎች እንዳሉ ተረጋግጧል በታሪክ ማለት ነው። ታውን ቀደም ጠቅሼላችኋለሁኝ። በአገራችን ወሎ ውስጥ ሁለት ጓደኛማ ነበሩ። በልጅነት አብረው ኢልም ይቀሩ ነበር። አንደኛው ወልይ ሆነ ተባለና አገር ሁሉ እየጎረፈ ይዘይረው ነበር። ገበያ ይመስል ነበር ግቢው ማለት ነው። እስካሁን ድረስ ታሪኩ የታወቀ ነው። በኢትዮጵያ ውስጥ ሸውሴን ጅብሪል ከተባለ خلاص ነው የሚባለው። ትንቢይ እንግዲህ የተናገሩት ሁሉ አይቀርም። ልክ ተቁርአን በላይ ነው እሱ ተናግሯል ከተባለ ማለት ነው። ሌላው ደግሞ ሸርዒይ ነው፣ ፈቂህ ነው፣ ዓሊም ነው፣ ሙአሊፍ ነው፣ ብዙ ኪታብ ጽፏል። ያ እስካሁን ስሙን አያውቀውም ያገሩ ሰው ማለት ነው። ግን ትልቁ ዓሊም ያ ነበረ ማለት ነው። ያኛው ሸውሴን ሀቢብ ይባላል። ስማቸውም ሁለቱም ሁሴን ነው እና ጓደኛ ናቸው። አብረው ነው ያደጉት። ይሄኛው ወልይ ሆንኳልና በወልይነቱ በጣም አገሩን ሁሉ አተራመሰው እስካሁን ድረስ ዝናው ይነገርለታል። ያኛው ደግሞ ዓሊም ነው፣ ያስቀራ ነበረ፣ ብዙ ኪታብ ጽፏል። ግን ከአላህ ፍቃድ አንድ ነገር ፍንክቻ አይልም። ይሄኛው ሰውዬ ህዝብን ሲያተራምስ እየመጣ በተለያየ ጊዜ አላህን ፈራንተ ሰውዬ ይለው ነበር። ሰው እንደ ገበያ ነው፣ አገር ሁሉ ነው፣ ለዚያራ እንኳን አይገኝም። እሱ ግን መጥቶ አንተ ሁሴን ጓደኛ አይደለም እንዴ አብረን አልነበርንም እንዴ ምን አዲስ ነገር መጣ? ሰይጣን ይሆናል እኮ ያሾከሾከ እንደዚህ የሚያስታስትህ ህዝቦችን እንድታወናብድ ሰይጣን እየተጠቀመብህ ነው። ተው አላህን ፈራንተ ሰውዬ፣ ይሄ ነገር ይቅርብህ፣ ኢባዳህን አድርግ፣ የምታውቀውን ዒልም አቅራ፣
ይሄ ምንድነው የሁሉ ግርግር አንተ ፈጣሪ ነህ ነብይ ነህ ምንድነው እያለ ይነግረው ነበር ይሄን በሚልበት ጊዜ ያው ጥቅም ጋር ተገናኘ ሰው ችግር ነው እንግዲህ እሱ በቃ አገሩ ሁሉ ይሰግድለታል ስንት በሬ ይመጣል በየሳምንቱ ስንት ሙክት ይመጣል ስንት ማር ተጭኖ ቅቤው ተጭኖ ይመጣል ሲሄት እንደልብ ነው ያኛው ተራ ምስኪን ነው አንድ በረሃ ላይ የተወሰነ ደሳሳ ጎጆ ውስጥ ሆኖ ድረሶችን ያስቀራል አልፎ አልፎ በአንድ ሙናሰባ ሲገናኙ ወይም ሰው ሲሞት ምን ሲል ሲያገኘው ይነግረዋል አላህን ፍራ አማም አላህ ዋላ አልነገረኝም እንዳትል አንተ ሰውዬ እየተሳሳትክ ነው ይለዋል ማለት ነው ኋላ እንግዲህ የፕሮግራም ያበላሸበት መጣ ይሄ ሰውዬ በየቀኑ ተሳስቷል ያለ ሰው ፊት ያዋረድ ምን ይሻለኛል ያለ ይጨነቃል እሱ ሄዷል በቃ ዱንያ ወስደዋለች ከዛ በኋላ እንግዲህ ወልይነኝ የሚባለውን ነገር ሰውን ተሽክል ያረግብን ነው የሚል ስጋት ገባውና እንዳውም እሱን ዛሬ ጉድ መስራት አለብኝ አለ መጥቶ እንደለመደ አንተ ሰውዬ አላህን ፍራ እስተቂም ከማ ኡሚርት እያለ የአላህን ቁርአን እያነሳ ይነግረዋል በሙሪዶቹ ፊት ማለት ነው የዛ ጊዜ ምን አለ አትፍረድ ትለኛለህ እንጂ አንተ የምትሞተው በፈረንጆች እጅ አለ በህዝብ መካከል ኢጣሊያ ሊወር አገራችንን በተቃረበበት ዘመን ነበር መጥቷል እና ጦርነት እየተካሄደ ነው አሁን ይሄ ሰውዬ ሰይጣን ያሾከሽከዋል ያለው የአካባቢው ሁኔታ አንተ ወልይ አይደለህም አትፍረድ እያልክ በየጊዜው ተወተውታለህ እንጂ ሌላው ቀርቶኔ አንተ እንዴት እንደምትሞት ነግርሃለሁ አለ አየው አንተ በፈረንጅ እጅ ነው የምትሞተው ሲል ከት ብሎ ሳቀ አሊሙ ያ ገቢ አለው والله እኔ ይሄንን ካወኩኝ 40 አመት ያለ هذا شرف لي ሸሂድ ሆናለሁ ማለት ነው ያው ጌታ ተቀብሎኛል አንተ ግን ሰይጣን ጋር ነው እየተጫወትክ ያለው እኔ እችን እንኳን የራሴን ጉዳይ እኔ የምሞተው በካፊር እጅ ነው ሸሂድ ሆኜ ነው የምሞተው ብዬ ለደረሶች እንድቀን አልተናገርኩም ማለት ለምን ይሄ አላህ ሚስጥር ነው አላህ ያናሳውቆኛል ለምን እናገራለሁኝ ይሄን ብናገር ወልይ ናቸው ተብሎ እንዳንተ ሊዘፈንልኝ ነው አንተ ግን ይሄ ስልጣን መስሎ ይሄን ተናገርክ ይሄ እንኳን ሳይቀራ እኔ የራሴን ጉዳይ እንኳን አልተናገርኩም والله العظيم 40 አመት ይችን ታወኩኝ አለው አየህ ስለዚህ ያ ሰው እውነት ያላህ ወዳጅ ከሆነ አላህ ላንተ የነገረህን ሚስጥር ሄደ በአደባባይ ለሴቱ ለወንዱ ማናገር አለብህ እንዴ ኸይር ስራ ለኡመቱ የምታስብ ከሆንክ ስንት ኸይር ነገር የሚሰራል ጥንቆላ ነው ኸይር ስራ ሰይጣን ጋር መጫወት ስለዚህ ልክ እንደተባለው ያ ፈረንጅ ወረራ መጣ ይሄኛው ሰውዬ ሸሂዱ ነው ሞተ ያኛው ሴት ጋር እየዘፈነ ያው እድሜውን ፈጅቶ ሄደ ሁሉም ሄዱ አማም አላህ እንግዲህ ይገናኛሉ ማለት ነው እና ሰዎች እንግዲህ የሆነ የተለያዩ ነገሮችን ያያሉ በተለያየ ምክንያት ሊያው ይችላሉ ግን ያ ነገር አውሊያው ሸይጣን ሊሆን ይችላል አውሊያው ረህማን ሊሆን ይችላል አውሊያው ሸይጣን ከሆነ ያጠንቋው ሳይሩ ምናምኑ ከሆነ ወጀመሪያውንም ያላህ ወዳጅ አይደለም የሰይጣን ፈረስ ነው ሰይጣን እየተጫወተበት ነው ለሽርክ መሳሪያ አድርጎት ነው በትክክል ደግሞ ያላህ ወዳጅ ሆኖ አላህ ከራማ ሰጥቶት ከሆነ ያችን ነገር ይደብቃታል እንጂ አይናገርም አስለን እንኳን ስለመጣው ሰው ሁሉ ቀርቶ የራሱን ሸእን እንኳን መናገር ሸርዓ አይፈቅድለትም ማለት ነው እንግዲህ ይሄ ነው ልዩነቱ ማለት ነው واعتقدوا انه من عمل الشيطان ይሄ ሰውዬ እንግዲህ ከጥንቆላና ከሻወዛ ከደጃል ጋር ተያዘ ጉዳዩ ይሄ መስመሩን ለቋል ኢማኑን አጥቷል ለሰይጣን ገብሯል ለሰይጣኖች ደም ያፈሳሉ ዛሬ ቀይ ዶሮ ቀይ በሬ ምናምን ጥቁር ፍየል አምጣ እያሉ ሰይጣኖች ደሙን ሰይጣኖች ይጠጣሉ እሱ ስጋውን ይበላል በቃ እንደ ፖለቲከኞች በቅብብሎች ህዝብን ይጠቀጥቃሉ ማለት ነው መጨረሻ ግን በወልይ ስም ነው የሁሉ ነገር የሚሰራው በዲን ስም የአላህ ምስኪን የሆነ ሰው ግን ሙእሚን የሆነ ሰው ግን እንኳን በባጢል ቀርቶ በሐቅ ሰዎችን መበዝበዝ አይፈቀድለትም በሸርዑ ማለት ነው ይሄ ነው ልዩነቱ ወለይሰ መን ሆ ሚን ከራማት الأولياء ስለዚህ እንደ አይነት እንግዲህ ከሲህርና ከሻራ ተንሱብ ጋር ወነሱ ማለት ራሱን ከፍ ማድረግ ዝና ማትረፍ
እሳቸው እኮ ትልቅ ሰው ናቸው አላህ የወደዳቸው እኮ ናቸው እሳቸው የመረቁት ምሩቅ ነው የረገሙት ርጉም ነው እየተባለ በሰው ዘንድ መወደስና መመጎስ ማለት ነው ወልኢህቲያል በዛ ሳቢያ ሰዎችን መመንተፍ ማለት ነው ትንሹም ደሃውም ትልቁም ሳይቀር ሁሉም በያቅሙ ያመጣውን ተመነጥፈዋለህ አንተ ቁጭ ብለህ ያጉረመረምክ ትበላለህ ደሃ የሚል ሰው የሚቀምሰው የለም ማለት ነው ያን ከምታረግ በዶማ ቆፍረህ ወይም ደግሞ ሸማኔ ሰርተህ ተሸክመህ ኢማንህን ይዘህ ብትኖር ያ ነው ከራማ ትልቁ ከራማ አላህ ዘንድ በማንም አያስወቅስህ ማለት ነው ወለይሰ መንሆ ሚን ከራማት الأولياء ስለዚህ የተለየ ነገር በእጁ የተከሰለት ሁሉ እውነት ከራማ አለው ማለት አትችልም ከሸርዑ ጋራ የሚጣጣም ሆኖ ካገኘኸው ነው እና ይሄንን ግንዛቤ እንግዲህ እንዲኖረን ያስፈልጋል ተውሂዳችን በቀላሉ እንዲያንነጠቅ ማለት ነው فلله الحمد والمنه على وضوح الحق ስለዚህ አሁን እንግዲህ በተባለው መልኩ ባጭሩም ቢሆን ስለ ወልዮችና ስለ ከራማ በዚህ መልክ ተተረዳን እውነትና ውሸቱ ቁልጭ ብሎ ይታየናል ወፍቲዳህ الباطل ውሸቱ ይጋለጣል አላህ ለይሊከ መን ሀለከ አን በይነቲን ወያህያ መን ሀያ አን በይናህ እንዳለው ማለት ነው አላህ ለሐቅና ለባጢል ምልክቶችን መረጃዎችን ይሰጣችኋል መረጃዎችን የሚሰጠው ለምንድን ነው ሐቁንም ሐቅ መሆኑን ቁልጭ አድርጎ ካሳየ በኋላ ያን ሐቁን ይዘህ እንድትድን ባጢሉንም ባጢል መሆኑን ካሳየ በኋላ ቢሆንም ግድ የለም ለጊዜው ልጠቅምታል አይንህ እያየህ እንድትጠፋ ይላል የሚድነውም አውቆ እንዲድን የሚጠፋውም አውቆ እንዲጠፋ ማስረጃውን ያስቀምጠዋል ይላል ስለዚህ ቁርአን የተከተለ ሰው ባጢሉንም በባጢልነቱ ቁልጭ አድርጎ ያሳየዋል ይድናል ማለት ነው ሐቁንም በሐቅነቱ ያሳያል በሐቁ ትጠቀማለህ ይሄ መረጃ የሌለው ሰው ግን በዘፈቀድና ባሉዋልታ ዝም ብሎ በቃል አዋቂዎች የሚሰበከው ሰው ግን የጨለማ ጉዘኛ ነው ማለት ነው አተርፍ ባያጉዳይ ነው አላህ ወልይ ያልሆነውን ሰው የሰይጣን ቦሎሌ የሆነውን ሰው ወልይ ነው እያለ እድሜ ልኩን እሱን ያገለግላል በተቃራኒው የአላህን ወልዮች የጎሪጥ ያያል ያኔ ኸሳራ ውስጥ ይገባል ማለት ነው ስለዚህ ወልይ ማን ነው ምን ሲያደርግ ነው ምንድነው ማረጋገጫው ያ ወልይ የተባለው ደግሞ የማን ወልይ ነው የአውሊያኡ الرحማን ነው አውሊያኡ ሸይጣን የሚለውን መለየትም ያስፈልጋል ማለት ነው ሁለት ወልዮች አሉ የሰይጣን ወልዮች አሉ የረህማን ወልዮች አሉ የትኛው ወልይ ነው ማለት መለየት አለብህ ማለት ነው ወኢነ الشياطين ليوحون الى اوليائهم ليجادلوكم وان اطعتموهم انكم لمشركون ይላል ሸይጣኖች ወደ ደንበኞቻቸው የተለያዩ ምስጢራዊ ማጎናበጃ ማምታቻ ቃላችን ያሰራጫሉ ይላል እነሱ የሚሰጧቸውን የማምታቻ ቃላቶች አምጥተው ለእናንተ ሲነግሯችሁ በየዋህነት ሀቅ ነው ብላችሁ ከተቀበላችሁ ይዘዋችሁ ይጠፋሉ እናንተ ሙሽሪክ ትሆናላችሁ ይላል ቁርአን ያን ማወቅ የምትችለው ምን ስኮን ነው ስትማር ነው በተውሂድ ዙሪያ አላህ Subhanahu Wa Ta'ala ያለውን ነገር በትክክል ካወቅ ያኔ እውነትና ውሸቱ ትለያለህ ማንም ሊያወናብድህ አይችልም ማለት ነው ሲሆን አላህ ከሻለ ሌሎችን ታድናለህ ቢያንስ ራስህን ትጠብቃለህ ዝም ብለው ቀሳ ይኖራቸው በዘፈቀድ የሚጓዙት ግን እውነትና ውሸቱን እየደበላለቁ خلጡ عملا صالحا واخر سيئا እንዳለው ያው ባጢልና ሐቁን እየቀላቀሉ በመጨረሻ ወደ ጥፋት ነው የሚሄዱት ማለት ነው